ኤውላችሁ ጋይስ እውነት አዶናይና ጃኒ ተጣልተዋል ወይ? አሁን እውነታውን ላስረዳችሁ። አዶናይና ጃኒ ለህዝቡ ይፋ ያደረጉት ተነጋግረው ዲስከስ አድርገው ነው። አዶናይ ወደ ለንደን አቀረ። በጣም በጥሞና ተከታተሉኝ ጋይስ። እውነታውን አሁን ዛሬ አሳውቃችኋለሁ። ለንደን ላይ ሆኖ በዴላም ፔጅ ምን ብሎ ተጠየቀ? ፍቅረኛ ካለ እንዴ ሲለው፣ አዎ ጃኒ ትባላለች፣ አለባበሷም እንደ ማዲ እንደሱ ፍቅረኛ ባጊ ምናምን ስታይል እንደምትለብስ አስረዳው። መቶም በኢትዮጵያ አስተዋወቀው። ወደ ከለንደን ከዴላም ፔጅ ጋር እዚህ ኢትዮጵያ ከመጡ በኋላ አዶናይ ካሜራማኑ ናፒን ጨምሮ ጋይስ በደንብ አዳምጡኝ። አሁንም በጥሞና ለ7 ቀናት እንቅልፍ አልተኛንም አለ። ዴላም ፔጅን ወደ ሀገሩ ወደ ለንደን ከካሜራማኖችና ከፍቅረኛው ጋር ኤርፖርት ሂዶ ከተሰነባበተ በኋላ አድሮ ከነጋ በኋላ ከሰዓት ወደ 9 ሰዓት አካባቢ ነው 10 ሰዓት አካባቢ ላይ ከጃኒ ጋር በመነጋገር የፍቅር ህይወታችን እዚህ ጋር አክትሟል አለ። ጋይስ ልብ በሉ። ምንድነው መልእክቱ ያለው? ተነጋግረን ተወያይተን በቃ ዲስከስ አድርገን ፍቅራችንን ከዚህ በላይ መግፋት አልቻልንም፣ ስለሆነም ሁለታችን አቁመናል። ከሁለት ቀን በኋላ ጃኒ ትናንት ላይቭ ገባች። ላይቭ ላይ ያለውን ደስታ አስቡት። ማለት በጣም ከምትወዱት ሰው ጋር ተለያይታችሁ ይህን ያክል በደስታ ሰለብሬት ልታደርጉ ትችላላችሁ? አትችሉም። ሰውነ የሆነ ፊሊንግ አለ። እሷ ደስተኛ ነበረች ጋይስ። አንዳንድ ሰዎች እንደሰማችኋቸው ታመው ራሳቸውን አጥፍተው ሊያጠፉም ጋይስ ፕላን እቅድ ላይ ያሉ ሰዎች አሉ ጋይስ፣ ራሳቸውን ሊያጠፉ ማለት። እውነት ይሄ ነገር ከሆነ በቃ አዶናይና ጃኒ እነሱ ናቸው የገደሉኝ፣ በእነሱ ምክንያት ነው የሞቱት። የራሳቸው ህይወት ሰው የለውም እንዴ? ማለት ሰፖርት ልታረግ ትችላለህ፣ ልደግፍ ትችላለህ። በዚህ ልክ ግን የግል ህይወት ውስጥ ሁሉ ዘልቆ ገብቶ እንደ ወጥ እንደ ገንፎ እንዲህ ማገንፋትና ማማሰል ኢትስ ሶ ቢግ ሼም ጋይስ። አንድ እውነት ላንገራችሁ። ዛሬ አዶናይ ወደ ዱባይ ሲሄድ ጃኒ ላይቭ ካልገባች በኢትዮጵያ ጃኒና አዶናይ አንድ ላይ ነው ሄዱት። አዶናይ ብቻውን ዱባይ ከሄደና ጃኒ በኢትዮጵያ ሆኗ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓትና 5 ሰዓት ላይ ላይቭ ገብታ ጌም ከተጫወተችና ላይቭ ስትሪም ካደረገች ይህ ነገር ወደ ጥርጣሬው ያመራ ነው። ዛሬ መጨረሻችንን የምናውቅባት ቀን ናት። እውነት እላቸዋለሁ፣ የኔን ሐሳብ ልንገራችሁ። አዶናይና ጃኒ አልተጣሉም፣ አንድ ላይ ናቸው። ይህ የኔ አመለካከትና የኔ ሐሳብ ነው። እውነታውንም ዛሬ ማታ እንረዳታለን። እናንተ ይህንን ቪዲዮ ጋይስ እንግዲህ ዩቲዩብ ቻናሌን ሰብስክራይብ ያደረጋችሁ አዳዲስና ወቅታዊ መረጃዎችን አደርሳችኋለሁ ማለት ነው ጋይስ። እንደምታዩት ገና አሁን ነው ጋይስ ደና ቪዲዮ ለቀቁበትና ሁላችሁም ሰብስክራይብ አድርጉኝ። ወዳችኋለሁ። ጥሩ ጊዜ እንደምንሰማ ደግሞ ተስፋ አደርጋለሁ። ተመልሼ እመጣለሁ። ቻው ባይ ቡም